ሰላም ሰላም። ጉልበትሽ የሚያምሽ ከሆነ ብዙ ጊዜ ጉልበታችን ወይ አጥንታችን አካባቢ የሚሰማን ከሆነ የሚኒራል ወይ የቫይታሚን እጥረት ነው። እሱን በምን አቮይድ ማድረግ እንችላለን? ተጨማሪ ሰፕልመንት በመውሰድ ለምሳሌ ካልሽየም በቫይታሚን መልኩን መውሰድ ወይ ደግሞ ቪታሚን ዲስ በጣም አሪፍ ነው። ቦናችን ስትሮንግ ያደርግልናል። ከዛ ውጭ ደግሞ ማግኔዚየም በጣም አሪፍ ነው። ፊሽ ኦይል ብዙ ጊዜ ላይ ጉልበታችን ሲደቅ እና ፍራክቸር እዛ ቦታ ላይ ሲፈጠር ነው ጉልበታችን ህመም የሚፈጥርብን። እና ከዛ ውጭ ደግሞ ኢትዮጵያ ደግሞ ከሆንሽ እንደዚህ ቫይታሚኖች ማግኘት አልችልም የምትይ ከሆነ በተፈጥሮ መልኩ ማግኘት ትችላለች። ለምሳሌ ላይክ ወተት፣ ቂቤ፣ ዳርክ ግሪን ቬጅቴብሎች፣ ጥቁር ጎመን፣ ብሮኮሊ እነሱን እየወሰድሽ ለውጥ ማግኘት ትችላለች። ስፖርት ደግሞ ምሳሌ ከሆነ ኒሽ ጎንበስና ላይክ ስኳት ብዙ ጊዜ እያበዛሽ እንትምቲ ከሆነ ይሄ ደግሞ ሰፖርት ነው። ሰፖርት የሚያደርግ ኒያችንን ሰፖርት የሚያደርግልን ነው። ላይክ ስፖርት በምንሰራ ሰዓት እንደዚህ ጉልበታችን ውስጥ እንደዚህ ገባና እንደዚህ በሚታጠፍና በሚዘረጋ ሰዓት ሰፖርት ያደርገናል እና ህመሙን ይቀንስልናል። ከዛ ውጭ ደግሞ ምናልባት ክብደትሽም በጣም ኦቨርዌይት ከሆንሽ እሱም ጫና ይፈጥራል፣ ጉልበታችን ላይ በጣም ጫና ያሳድራል። እሱንም ደግሞ ከሆነ ዌይት ሉዝ ማድረግ አለብሽ። ከዛ ውጭ ደግሞ ኮዙ ማወቅ ምን እንደሆነ የሚያመጣው ከሌለሽ ሐኪም ማየት። ግን እነዚህ ያልኩሽ ሰፕልመንቶች በጣም ኢምፖርታንት ናቸው። ብቻ እንኳን ማግኔዚየም እና ካልሽየም በጣም አሪፍ ነው ለአጥንት ችግር ያለባቸው ሰዎች። ቪታሚን ዴም በጣም ኢምፖርታንት ነው። በተለይ ከሀገር ውጭ የምትኖሩ ፀሐይ በደንብ ማታገኙ ቪታሚን ዲ ኦር ዲ3 መውሰድ ትችላላችሁ።